በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የቅድስት ቤተክርስቲያን ልጆች እንደምን አረፈዳችሁ እንደምን አመሻችሁ። ቸርነት የባህሪ የሆነ አምላካችን እግዚአብሔር ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። ተስፋ አደርጋለሁ እንደምትሰማ። እንግዲህ ለዛሬ እንደ እግዚአብሔር ፈቃድ ቅድም ወንጌሉን ሲነበብ እንደሰማነው በተለይም ወቅቱ የክረምት ወቅት ስለሆነ በሀገራችን ሰኔ መጨረሻዎቹ ላይ ጀምሮ እስከ መስከረም መጨረሻዎቹ አካባቢ ድረስ የክረምት ወቅት ይባላልና በዚህ ወቅት ውስጥ እንግዲህ የሚነበቡ ንባባት የምንማርበት ጊዜያት ነው። ዛሬ እንግዲህ ካነበብናቸው ውስጥ በተለይ የሚስማሙ የማቴዎስ ወንጌል ምዕራፍ 13 ከቁጥር 1 ጀምሮ ሰምተናል። ይህንኑ ኃይለ ቃል ደግሞ በሉቃስ ወንጌልም ምዕራፍ 8 ከቁጥር 4 እስከ 15 ድረስ እናየዋለን። ስለዚህ እንደ እግዚአብሔር ፈቃድ ዛሬ የምንማረው የዘሪው ምሳሌ በሚል ነው። የዘሪው ምሳሌ ምክንያቱም ስለ ዘርና ስለ ዘሪው ምሳሌ ነው አምላካችን ክርስቶስ በምሳሌ አድርጎ የነገራቸው። ለዚህም ደግሞ የሉቃስ ወንጌልን ምዕራፍ 8ን እንዲሁም ደግሞ የማቴዎስ ወንጌል ምዕራፍ 13ን ሁለቱን አንድ ላይ ያይዘን ለማየት እንሞክራለን። እንግዲህ በደንብ ማየት ካልቻልን እንደ ቃሉ ዘሪ ገበሬዎች መልካም ጠባይ አኳኋንንና መንፈስን በሚገባ መጠበቅ እንዳለበት የሚያሳይ ኃይለ ቃል አለው። ይሄ ልክ እንደ ጥሩ ገበሬ ጥሩ ምድርን ወይም ዘርን ከያዘ በኋላ መልካም ጠባይን አኳኋንንና መንፈስ ጠንካራ መንፈስ ያለው እንዳለበት ሁሉ ልክ እንደዛ ይሄንን ነገር እንድንሰማው አምላካችን ክርስቶስ ምሳሌው መስሎ አስተምሯል። ምክንያቱም ነገሮች ሁሉ በምሳሌ ይገባሉና ሰው በሚረዳው አይነት ቋንቋ በሚረዳው ሁኔታ አምላካችን ኢየሱስ ክርስቶስ ሕዝቡን ያስተምር ነበር። ስለ ዘሪው እይታዎችን ካየን ለምሳሌ ተገቢ እይታዎችንም ጠቃሚ እንደሆኑ እናያለን። ጥሩ የሆኑ እይታዎችን እናያለን። እዚህ ላይ እይታ ብለን የምናየው ነገር ምንድነው? የተንጸባረቁት ነገሮች ለማለት ነው። አንዳንድ ጊዜ የተሳሳተ ወይም ትክክል ያልሆነ እይታ መልካም ያልሆነን ጠባይንና አኳኋንን ያንጸባርቅና ከዛ ደግሞ ለውድቀት ያደርገናል። ስለዚህ መልካም እይታ እንዲኖረን ምሳሌው ተቀርቦልናል ማለት ነው። በአንጻሩ ደግሞ ትክክለኛ እይታ ካለን እንደው ያልጠፋ እይታ ከሆነ መልካም የሆነ እይታ ካለን መልካም የሆነ ጠባይንና አኳኋንን ከዛም ደግሞ ወደ መልካም ውጤትን ወይም ስኬት የሚያደርስ መሆኑን እንመለከታለን። ሙሉውን ምዕራፍ ስንመለከት እንደዚህ ነገሮች ነው የሚያሳየው። መልካም ነገር ካለ መልካም ወደ ሆነ ውጤት ያደርሰናል። መልካም ነገር ከሌለ ግን ወደ ውድቀት እንደሚያደርስ ነው እየነገረን ያለው። ስለ ዘሪው ምሳሌ እንግዲህ ከዘሪው ምሳሌ ገጸ ንባብ የተነገረበት ቅድም እንዳነበብነው የማቴዎስ ወንጌል ምዕራፍ 13 ከቁጥር 3 እስከ 9 ባለው ቃል ላይ ሙሉውን ምሳሌያዊ የሆነ ትንታኔ የሌለበት ነገር ቀርቧል። ሌላው የዘሪው ምሳሌ የተተረጎመበት ደግሞ ከሉቃስ ወንጌል ምዕራፍ 8 ከቁጥር 14 እስከ 15 እና የማቴዎስ ወንጌል ምዕራፍ 13 ላይ ሙሉን ከዛ በኋላ ያሉትን ቃላቶች እንደተተረጎሙ እናያለን። ሳይተረጉሙ አልቀረውም። እንግዲህ በደንብ በመናስተውለው ከሆነ ታሪኩን እየነገርን ብቻ ምሳሌውን መስለን አውቀን እንድንሄድ ብቻ ሳይሆን ይሄ ታሪክ ለምን ተነገረ፣ በምን አይነት መልኩ ያነዛ ሰዎች በዛ ዘመን የነበሩ ሰዎች የተወሰደባቸው የወሰዱት ቃል ይኖራል። እኛ ዛሬስ እንዴት እንወስደዋለን? ዋናው መልእክቱን ማየት ያለበት የዚህ ትምህርት ዋናው መልእክት ይሄ ነው። ያንን የዘሪው ምሳሌ የተባለው ወይም ምድር ላይ የቀረቡት እነዚህ አራት ምሳሌዎች በእኛ ህይወት ውስጥ ትልቅ አስተዋጽኦ አላቸውና እነሱን ማየት እንችላለን። ክርስቶስ ሲናገር ቅድም መጽሐፉን እንዳነበብነው የማቴዎስ ወንጌል ምዕራፍ 13 ላይ ዘሪ ወጣ፣ ገበሬ ማለት ነው። ገበሬ ዘር ሊዘራ ወጣ። አንደኛውን ዘር ሲበትነው እንዲሁ በመንገድ ዳር ወደቀ። በመንገድ ዳር የሚወድቀው ምንም ቦታ ስላልነበረው ወፎች መጥተው ነቅመው ወሰዱት። ማደግም አይጠበቅበትም። ሁለተኛው ደግሞ ጭንጫ መሬት ላይ ወደቀ። ለጊዜው ያደገ መሰለ፣
ነገር ግን ጭንጫ መሬት ስለሆነ ስር መስደድ ስላልቻለ ፀሐይ ሲወጣ ደረቀ ጠፋ ብሎ ፍሬ የማይሰጥ መሆኑን ይነግረንና ሶስተኛው በሾክ መካከል የወደቀ ዘር ነው አለ። የሾክ መካከል የወደቀው ደግሞ እሾኩን እንዳያድግ አንቆ አስቀረው ብሎ ይነግረንና የመጨረሻዋ ምድር ቅድስት የተባለችው መልካሚቷ ምድር ላይ የወደቀው ነው ይልና ከነዚህ ከሶስቱ የተለየ ገጽታ እንዳላት በምድር ቅድስት መልካሚቷ ምድር ላይ የወደቁት ዘር ግን አንድ የነበረው 160 30 ድረስ የሚያፈራ ሆኖ ተገኙ ብሎ ይነግረናል። እነዚህ ምሳሌ ነበር የሚነግረው። በእነዚህ ምሳሌዎች ላይ ትንታኔም ራሱ ሰጥቷል። አረስቱ ራሱ ዘሪው ማን ነው ብለን ካልን ዘሪው የሚዘራው ዘሪ በዛ ወቅት ላይ ክርስቶስ እየነገረን ያለው ከትርጓሜው ጋር ያስረዳን ጌታችን ኢየሱስ ክርስቶስ የመጀመሪያው ዘሪው መሆኑን እናያለን። ቃል ክርስቶስ ወንጌልን የዘራ የእግዚአብሔርን ቃል ከሱ ነው የተማርነውና ያንን እናያለን የመጀመሪያው። ሁለተኛ ከክርስቶስ በኋላ የተነሱት ሐዋርያት ደቀ መዛሙርቱ የእግዚአብሔርን ቃል ያስተምሩ ነበርና ዘሪዎች ወይም የቃል እግዚአብሔር ገበሬዎች ሆነው እንደተገኙ እናያለን። በሐዋርያት አሰረ ፍኖት ተከትለው የሄዱት ደግሞ አባቶቻችን የወንጌሉ ዘር ገበሬዎች መሆናቸውን ሰባኪያን መሆናቸውን ይነግሩንና እስከዛሬ ድረስ የሚያስተምሩት ምሁራን የቤተ ክርስቲያን ሰባኪያን ወንጌል የዘሩ ገበሬዎች ሆነው ተገልጸዋል። ዘር የሚለው ሌላ ቃል አይደለም የምንጠቀመው። ዘር ተብሎ የተገለጸው ደግሞ አምላካችን ኢየሱስ ክርስቶስ ነው። ዘር ተብሎ የተነገረው የእግዚአብሔር ቃል እንደሆነ እንመለከታለን። ራሱ ክርስቶስም የዘረዘረው የዘሩ ስፍራ ደግሞ የሰማያውያን ወይም የኛ ልቡና ነው። ዘር ተብለው በአራቱ ምድር ተብለው የተገለጹት የዘሩ ስፍራ ወይም ምድር ተብለው የተገለጹት የኛ ልቡና እንደሆነ ራሱ ሲተነትን አምላካችን ኢየሱስ ክርስቶስ ጓቢውን ወደ ዘሩን ወደ ትርጉም ሲዘረዘር አስረድቷል። ለምንድነው በምሳሌ የምትናገረው ብለው ጠይቀውታል። ለእናንተ ሚስጥር አልተከፈለባችሁም፣ የምታዩትን ነገር የምትሰሙት ነው። የምትሰሙትን ሌሎች ሰዎች ሊሰሙ ወደዱ አልሰሙም። እናንተ የምታዩትን ወደዱ፣ እነሱ ግን አላዩ። እናንተ ሁሉ ነገር አላችሁ፣ ለሌሎቹ ግን ሚስጥር ያስፈልጋቸዋል። ነገር በምሳሌ ይገባልና በምሳሌ መንገር አለብኝ ብሎ ይነግራቸዋል። ስለዚህ ዘሩን ምሳሌ በደንብ ተንትኖ ይነግራቸዋል። አንድ በአንድ ካየን የመጀመሪያው ምድሩ ላይ ያለውን የሰማያን የዘሩ ምሳሌ ተብሎ የተገለጸውን በደንብ ካየነው ዘሪው ተብሎ የተነገረለት ሰባኪያን ወንጌል ተግባር ቃል እግዚአብሔርን መዝራት ወይም ማስተማር ነው። የእግዚአብሔርን ቃል መስራት ነው። ገበሬዎች ሆነው ተብሎ የተገለጹት የሰባኪያን ወንጌል ተቀዳሚ ስራቸው ዋና ስራቸው የሚሆነው የእግዚአብሔርን ቃል መዝራት ማስተማር ነው። ለዚህም ቅዱስ ጳውሎስ ሲናገር የሚያስረዳን አንድ ነገር አለ። በአንደኛ ቆሮንቶስ ምዕራፍ 3 ከቁጥር 6 እስከ 8 ላይ እኔ ተከልኩ አለ ቅዱስ ጳውሎስ፣ ጳውሎስም አጠጣ፣ ነገር ግን እግዚአብሔር ያሳድግ ነበረ አለ። እኔም በተክል ጳውሎስም አጵሎስም ቢያጠጣ፣ አጵሎስ የተባለው እንግዲህ ቢያጠጣ፣ እኔም በተክል ክርክር ውስጥ ስለነበሩ በዛን ጊዜ የአጵሎስ ኬፋ እያሉ ይከፋፈሉ ስለነበረ በዛን ጊዜ እየነገራቸው ያለው ምንድነው? እኔ ተከልኩኛል የእግዚአብሔርን ቃል በዚህ እርሻ በሆናችሁ ሰዎች ላይ እኔ ተከልኩኝ። አጵሎስ ውሃ ጠጣ፣ ነገር ግን እግዚአብሔር ያሳድግ ነበር። ማሳደግ የሚችል እግዚአብሔር ብቻ ነው። የእድገት መገለጫ የሚሆን እድገትን የሚሰጥ የሚችለው አምላክ እግዚአብሔር ነው። እንግዲያስ የሚያሳድግ እግዚአብሔር እንጂ የሚተክል ቢሆን ወይም የሚያጠጣ ቢሆን አንዳች አይደለም አለንና መልሶ ምን ይላል? የእግዚአብሔር እርሻ ናችሁ ብሎ ይነግረናል። ለዚህ ነው እንግዲህ እኛ ምድር ተብሎ የተገለጸበትም የኛ ሰውነት መሆን የሰማያን ልቦና የኛ ልቦና መሆን ነው እንዳለበት ብለን የገለጽነው። የእግዚአብሔር እርሻ ናችሁ አለና ለዚህም አላበቃም፣ የእግዚአብሔር ሕንጻም ናችሁ አለ። ሕንጻውም ናችሁ ከእርሱ ጋር አብረን የምንሰራ ነንና የእሱ አካል ስለሆንን ከእሱ ጋር የምንሰራ የሥላሴ ሕንጻዎች ናችሁ፣ ለእግዚአብሔርም እርሻዎች ናችሁ ብሎ የኛ አካል የኛ ልቦና እርሻ መሆኑን ገልጾልናል ቅዱስ ጳውሎስ ማለት ነው። ዘሩ ደግሞ ቅድም እንዳስቀመጥነው የእግዚአብሔር ቃል ነው ብለናል። ለዚህም ሉቃስ ወንጌል ምዕራፍ 8 ከቁጥር 11 ላይ በደንብ አስቀምጧል። ትርጓሜውን ሲተረጉም ክርስቶስ
ዘር የተባለው የተበተነው በአራቱም ምድር ላይ የተበተነው ዘር የተባለው የእግዚአብሔር ቃል ነው። እንደየመጠኖቻቸው ግን ሰማያን የተወሰዱበት የሰማያን ልቦና የወሰዱበትን ነገር ለክቶ እናያለን። ለያዕቆብ ምዕራፍ 1 ቁጥር 21 ላይ ዘር የሚለውን ነገር የእግዚአብሔር ቃል መሆኑን ሲነግረን ነፍሳችሁን ማዳን ኃይል አለው ይላል። ይሄ ዘር የተባለው የእግዚአብሔር ቃል ነፍስን የማዳን ኃይል አለው። ዮሐንስ ወንጌል ምዕራፍ 15 ቁጥር 3 ላይ የማንጻትም ኃይል አለው አለ። ያ ቃል የተባለው የእግዚአብሔር ቃል ዘር ተብሎ የተገለጸው ማለት ነው። መልሶም ልበ አምላክ ዳዊት በመዝሙር 119 ቁጥር 9 ላይ ጎልማሳ መንገዱን በምን ያንጻል አለ። ጥያቄ ጠይቆ ቃልህን በመጠበቅ ነው አለ። ቃል የተባለው ቃል በመጠበቅ ጎልማሳ መንገዱን በምን ያጸናል? መንገዱ ቀና እንዲሆንለት ቃልህን በመጠበቅ ነው ብሎ የእግዚአብሔር ቃል በዘር እንደተገለጸ እናይና ዕብራውያን ምዕራፍ 4 ቁጥር 12 ላይ ይህ ዘር የተባለው ደግሞ ሕያው የማድረግም ኃይል እንዳለው ይነግረናል ቅዱስ ጳውሎስ። ሕያው የማድረግ ዘላለማዊ የማድረግ የእግዚአብሔር ቃል በመጠበቃችንና እሱን በመጠበቃችን የእግዚአብሔር ቃል ሕያው እንደሚያደርገን ይነግረናል። የዘሩ ስፍራ ታዲያ ምንድነው ለሚለው ቅድም እንዳነሳነው የኛ ሰማያን ልቦና ነው ብለናል። የመንገድ ዳር የወደቀው ዘር አለ። ይሄም ደግሞ የእምነት መጉደል ያለበትን የተገለጸ ምሳሌ ነው። ሰማያን ሆነው በመንገድ ላይ ነው የወደቀው። ዘሩ ግን ወፎች መተው ነጠቁት። ርኩስ መንፈስ የሰው ልጆች ጠላት ከነሱ ልብ አነጥቆ እንደሚወስደው ማለት ነው። እምነት የጎደላቸውን ሰዎች ልቦና ይወክላል። ሁለተኛው የጭንጫ መሬት ደግሞ ጥቂት ወይም በጣም ያልሞላ ጎዶሎ የሆነ እምነት ያለው ሰው ምሳሌ ይመስላል። ለጊዜው በደስታ ቃሉን ይሰማዋል። መጽሐፉ እንደሚነግረን ደስ ብሎት ይሰማዋል። ነገር ግን በስራ ላይ የለበትም። ከመካከል ደስ ብሎ የሰማው በአንድ ጆሮ ጥሩ አድርጎ ሰምቶት በሚቀጥለው ጆሮ ግን አፍስሶታል። ያንን ይመስላል። ስለዚህ ሙሉ ያልሆነ እምነት ያለው ሰውን ይመስላል። ሶስተኛው ግን የሾህ ምድር የተባለው ደካማ እምነት ያለው ሰው እምነት አለው፣ ነገር ግን ደካማ ነው። በተቃቅን በሆኑ በመከራና በተለያዩ የድክመቱ ነገሮች መሸነፍ የሚችል እምነት ያለውን ሰው ይወክላል። የመጨረሻዋ ግን ምድር የተባለችው ምድር ቅድስት የተባለችው ደጊቷ መልካሚቷ ምድር ጠንካራና ጥሩ እምነት ያለውን ሰው የሚወክል መሆኑን መጽሐፉ አስረድቷል። አንድ በአንድ ለማየት እንድንሞክር የመንገድ ዳር የወደቀው የመጀመሪያው ምድር ይህም እንግዲህ ምድሩ የተቀበለችው ሰማያን ልቦና የምንሰማን የምእመናን ልቦና ነው ብለን ከገለጽን የምድር ዳር መሬት የእምነት መጉደል ነው ብለን አስረድተናል። ይህ ምድር የሚወክለው መንግስተ ሰማያት ቃልን ሰምተው የማያስተውሉትን ሰዎች ነው። ቃሉን ይሰማሉ፣ ነገር ግን አያስተውሉትም። ቅዱስ ጳውሎስም ሲናገር የአምልኮ ስርዓት አላቸው፣ ነገር ግን ኃይሉን ክደውታል ብሎ ይነግረናል። ቃሉን መስማት ይፈልጋሉ፣ ነገር ግን የደከመ ነገሮች አሉት። ያን የሰሙትን ነገር በተግባር ለማዋል አይፈልጉትም። እነዚህን ሰዎች ይወክላል። ምናልባትም እነዚህ ሰዎች ቃሉን ከመስማታቸው በፊት ልባቸውም የደነደነ መሆኑን የሚገልጽባቸው ነገሮች አሉ። የማቴዎስ ወንጌል ምዕራፍ 13 ቁጥር 15 ላይ ራሱ ክርስቶስ ይተረጉምልን ቃሉን ይሰማሉ። ምናልባትም እነዚህ ሰዎች ከመስማት በፊት ልባቸው የደነደነ ለመስማት ዝም ብለው ቢቀርቡም ግን ለመቀበል ልባቸው ዝግጁ ያልሆኑ ሰዎችን ይወክላል ማለት ነው። ይሄ መጀመሪያው ነው። ሁለተኛው ምድር ደግሞ ለተብላ የተጠቀሰችው ጭንጫዋ ብለን ያለው የጭንጫ መሬት ወይም ጭንጫ ማለት ይሄ ድንጋይማ የበዛበት መሬት ማለት ነው። ስር ለመስደድ ዘሩ ወደ ታች ስር ለመስደድ የሚያስቸግርበት ምድር ላይ የተበተነው ዘር የእግዚአብሔር ቃል ያለበት ሙሉ ያልሆነ እምነት ያለው ምሳሌ ሆኖ በዚሁ የማቴዎስ ወንጌል ምዕራፍ 13 ቁጥር 21 ላይ ሲነግረን በጭንጫ ላይ የተዘራው ይህ ቃልን ሰምቶ ወዲያውኑ በደስታ የሚቀበለውን ሰው ይመስላል። ቃሉን ሰምቶ በደስታ ይቀበለዋል። የሚያጽናና ቃልም ሆኖ ሲያገኘው ደስ ብሎት ይቀበልና ይጽናናበታል። የሚያሳዝንም ነገሮች ካሉት ያዝንበታል። የሚደሰትበትም ነገር ካለ ይደሰትበታል። ከዛ በኋላ ግን በተለያዩ ምክንያቶች በተለያዩ መከራዎች በተፈራረቀበት ጊዜ ያንን የሰማውን ቃል ይረሳዋል። ሁሉ ጊዜ በእግዚአብሔር ደስ ይበላል፣ በጌታ ደስ ይበላችሁ፣ አሁንም ደግሜ እላችኋለሁ ደስ ይበላችሁ አለ ቅዱስ ጳውሎስ ሲናገር። ይህን ሲሰማ ደስ ይለዋል።
መጽናናት ያልነበረበት ሰውነት ሁሌ መጽናናት እንዳለበት በቃ በመከራ ውስጥ ሳለው ደስ ሊለኝ ይገባል ብሎ ያስባል። ጥቂት ከወጣ በኋላ ግን ለጊዜው በዓለም በተቀላቀለ ጊዜ ያንን የሰማውን ቃል ይረሳዋል፣ ወደ ሀዘኑ ይመለሳል። በዚች ዓለም ላይ በልክ መኖር አለብህ ብሎ መጽሐፍ ሲነግረው ይሰማና እውነት ነው እኮ ያዘኑም ሰዎች አሉ፣ እኔ ጋራ ኑሮ ነው መኖር ያለብኝ፣ የሌሎችን ሰዎች ሁሉ ህይወት ነው እየተካፈልኩ መኖር ያለብኝ ብሎ ያስብና ከጥቂት ጊዜ በኋላ ከወጣ በኋላ ግን ይተወዋል፣ ይረሳዋል። በራሱ ህይወት ራስ ውስጥ እንዲኖር ያስገድደዋል። ይህ በጭንጫ መሬት ላይ የተመሰረተ የምሳሌ ያለውን ሰው ይመስላል ብሎ ያስቀምጥና አሁንም መልሶ ይሄ በጭንጫ መሬት ላይ የተዘራው መር ቃሉን ሰምቶ በደስታ የሚቀበለው ቢሆንም እንኳን ነገር ግን ለጊዜው ነው እንጂ በእርሱ ስር የለውም። ስር የመሰረተበት ነገር የለም። መሰረት ነው ስር። በሃይማኖት ላይ የተመሰረተ ነገር ነው። ስር ያለው ነገር አይነቃነቅም። ለጊዜው ይስማው እንጂ በተጨበጠ ነገር የለም። በአጭር ቋንቋ እዚህ ውስጥ ስሜታዊነት አለ። በስሜት ነው የሚሰማው እንጂ በመሰረት ተጥሎበት የተቀበለው ነገር አለ። ስሜት ያለበት በስሜት የተቀላቀለ ነገር እንዳለበት ይሳያል። አሁንም እዚሁ ላይ መልሶ በቃሉ ምክንያት መከራ ወይም ስደት በሆነ ጊዜ ወዲያውኑ ይሰናከላልም ይላል። ድቡሽት መሬት ላይ ጭንጫ መሬት ላይ ያደገው ዘር ፀሐይ በመጣ ጊዜ መሰረት ስለሌለው ስር የሰደደው ነገር ስለሌለ ፀሐይ ሲመታው ያደርቀዋል፣ ይከስማል። ልክ እንደዚህ ሁሉ በፀሐይ እንግዲህ በመከራ በመጣበት ጊዜ በጭንጫ መሬት ላይ የተዘራው ለጊዜው ስሜታዊ ሆኖ ቃሉን ሲሰማ የነበረው ሰው በኋላ ጊዜ በመከራ በፈተና ጊዜ ቃሉን ይዘነጋዋል። ይህንን ይመስላል ብሎ ሁለተኛው ምን አይነት ሰው እንደሚመስል ምድር የተባለችው ሁለተኛው ምድር ይህንን አምላካችን ገልጾልናል። ሶስተኛው ምድር የተባለው እሾህ ያበቀለው መሬት ማለት ነው። በእሾህማ ምድር ላይ ደግሞ ደካማ እምነት ያለውን ሰው ይመስላል። ፍሬ ማፍራት ያለው ችሎታ እጅግ መሆኑን ይረዳና ነገር ግን አዚዮ ማቴዎስ ወንጌል ምዕራፍ 13 ቁጥር 22 ላይ የዚህ ዓለም ሐሳብ ያስቸግረዋል። የዚህ ዓለም ሐሳብ ዝግጁ እንዳልሆነ ይነግረዋል። በእሾህ መካከል ያደገው ብዙ ጋሬጣ ያለበት ይህ ዓለም በዚሁ ተመስሏል። በዚህች ዓለም ላይ ቃሉን መስማት ይፈልጋል፣ ማደግ ይፈልጋል፣ በመንፈሳዊ እድገት መገለጽ ይፈልጋል። ነገር ግን የዚህ ዓለም ጥቅሞች የሆኑ ነገሮች ሁሉ የዚህ ዓለም ሐሳብ ያስቸግረዋል አለ። የዚህ ዓለም ሐሳብ ያስቸግረዋል፣ ዝግጁም እንዳይሆን ያደርገዋል። ከዚህ በኋላም ደግሞ ሁለተኛው የባለጠግነትንም ነገር ያታልለዋል። ባለጠግነትን መታለል ይላል ማቴዎስ ወንጌል ምዕራፍ 12 ከቁጥር 22 13 ምዕራፍ ከቁጥር 22 ላይ የባለጠግነት መታለል በማግኘት በማጣት ላይ ነው የዚህ ዓለም የተመሰረተው ዓለምን የምናየው ነገር። ስለዚህ ቃሉን ይሰማውና ከዚህ በኋላ ማግኘት የሚችልበትን በዚህች ዓለም ላይ እሾህማ የተሆነችው ጋሬጣ የበዛባት ዓለም ላይ ሀብትን የተለያዩ ነገሮች ሲያማልለው ቃሉን መዘንጋት ይጀምራል። ለራሱ ብቻ መኖርን ይናፈቃል ከሰዎች ይልቅ። ሶስተኛው ደግሞ በህይወት ዘመንም በሐሳብ ይኖራል አለ። በሐሳብ ላይ በህይወት ዘመን በቃ ስጋዬ ተደሰቺ ቢጠጥ ብሎ ቃሉን ይዘነጋዋል። በምድር ላይ የሚያስፈልገኝ ነገር ምንድነው? ሁሉ ነገር አለኝ፣ ስለዚህ ሁሉ ነገር ተሰጥቶኛል ብሎ የሚያልቅ የሆነውን የምድራዊ ሀብት እንደማያልቅ አድርጎ ይለካውና ከዛ በኋላ በዓለም እሾህማ ጋሬጣ የሆነ ህይወት ውስጥ ተጠላልፎ እንዲቀር ያደርገዋል። ለዚህም ገላትያ ምዕራፍ 6 ቁጥር 7 እስከ 9 ላይ በስጋ መዝራት በመንፈስ ማጨድ የማይቻል መሆኑን ይነግረናል። በስጋ የዘሩት ነገር በመንፈስ ማጨድ አይቻልም። በስጋ የዘራነውን ነገር በስጋ ነው የምናገኘው። በስጋ የምናያቸው ነገሮች የስጋ ፈቃዳት ምን ጊዜም የህይወታችንን የሚያሳጡ መንፈሳዊ ህይወታችንን የሚያሳጡ ናቸው። በመንፈስ ግን ታላላቅ ነገሮችን የምናገኘው። ሶስተኛዋ እቺ ናት። የመጨረሻው አራተኛው ምድር የተባለችው መልካሚቷ ምድር የተባለችው እውነተኛዋ ገበሬው ፈልጎ ከተለያዩ እሾህማ የሆኑ ነገሮች ነፃ ያደረጋት ምድሪቷ ያችን ምሳሌ የሰው ልብ ትመስላለች። ይህቺ ምድር ደግሞ ጠንካራ ጥሩ እምነት ያለው ሰው ልብ ትመስላለች። በዚህ ምድር ላይ መልካም ምድር የተዘራው ይህንንም ቃሉን ሰምቶ የሚያስተውል አስተውለውም ደግሞ በእርሱም ፍሬ የሚያፈራ
በፍሬው አንዲት ዘለላ ፍሬ ተጥሎ አንዲት ቃል እግዚአብሔር ተጥሎበት በዛ ቦታ ላይ ደግሞ 160 30 የሚያፈራ ብሎ ቁጥር 23 ላይ እዚህ ማቴዎስ ወንጌል ምዕራፍ 13 ይነግረናልና ማፍራት እንደሚችል ሌሎች ሶስቶቹም ማፍራት እንዳልቻሉ ምድሪቷ መልካም ምድር የተባለችው ላይ ግን ጥሩ ዘር ያፈራ ሆኖ እንመለከተዋለን። የሐዋርያት ሥራ ምዕራፍ 17 ቁጥር 11 ላይ ዕለት ዕለት መጻሕፍትን እየመረመሩ ቃሉን በሙሉ ፈቃድ ተቀበሉ ይላል ሐዋርያት። ዕለት ዕለት መጻሕፍትን እየመረመሩ የእግዚአብሔር ሰው ምድር ቅድስት በተባለችው ልብ የተመሰለው የሰው ልቦና በእንደዚህ አይነት ልቦና ላይ ያሉ ሰዎች ሁሉ ጊዜ ልባቸው ከእግዚአብሔር ጋር ስለሚሆን የተሰጣቸውን የእግዚአብሔርን ቃል በሰሙ ሰዓት ዕለት ዕለት መጻሕፍትን እየመረመሩ ይመረምራሉ። የተነገራቸውን ቃል ይመረምራሉ። ቃሉን በሙሉ ፈቃድም ተቀብለው በቃሉም ጸንተው እንዲኖሩ ያደርጋቸዋል። እነዚህ እንግዲህ አራቱ ምድራት ናቸው የኛን ህይወት የሚመስለው። ቅዱስ ጳውሎስ ሲመክረን ምን ይላል? በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 58 ላይ ስለዚህ ተወደዳችሁ ወንድሞቼ ሆይ ድካማችሁ በጌታችን ከቶ እንዳይሆን አውቃችኋልና የምትደላደሉ የምትደናነቁበትም የማትነቃቀፉበትም የጌታችንን ሥራ ሁሉ ጊዜ የሚበዛባችሁ ሁኑ ብሎ ይነግረናል። የእግዚአብሔር ቃል ሁሉ ጊዜ የሚበዛባችሁ ሆናችሁ ኑሩ። ያ ማለት ከአራቱ ምድር የመጨረሻይቷ መልካሚቷ ምድር የተባለችው ብዙ ያፈራው 160 30 ያፈራችውን ዘሩ ተጥሎባት ዘሩ በጣም በእጅጉ ያፈራባትና ፍሬ ያገኘባት ምድርን ሁሉ ብሎ ቅዱስ ጳውሎስ ይመክረናል። አንድ ሰው ምን አይነት ፍሬን ማፍራት አለበት ነው ጥያቄው። ምን አይነት ፍሬ ማፍራት አለበት? በደንብ ማየት ያለብን ነገሮች እነዚህ ናቸው። 100 አፍርቷል፣ 60 አፍርቷል፣ 30 አፍርቷል። ስለዚህ የኛ ልቦና መልካሚቷ ምድር ከሆነች ከሾማው ልብ ወጥተን ወይ ደግሞ ጭንጫ ከተባለው ድንጋይ ከበዛበት ምድር ይዟል ከስፋ ምሳሌ ወጥተን መንገድ ዳር ከወደቀው ከተባለው ምድር ምሳሌ ከዘወተን መልካሚቷ ምድር ከተባለን ፍሬ የሚያፈራብን መሆን አለብን። ስለዚህ አንድ ሰው ምን አይነት ፍሬ ነው ማፍራት ያለበት? በሃይማኖት ነው፣ በስጋ ብቻ ሳይሆን በሃይማኖት የተለያዩ ፍሬዎች አሉ። መጽሐፍ እንደሚነግረን አንደኛው ለክርስቶስ የነፍስ አሸናፊ የመሆን ፍሬ፣ የነፍስ አሸናፊ የመሆን የተሸናፊዎች ዜጎች አይደለንም። አምላካችን ክርስቶስ የሚያሸንፍ አምላክ ነው። ስለዚህ ቅዱስ ጳውሎስ ሲነግረን ሮሜ ምዕራፍ 1 ቁጥር 13 ላይ ለክርስቶስ የነፍስ አሸናፊዎች መሆን አንደኛው ፍሬያችን ይሄ ነው። አሸናፊነት አጋንንትን እንዳይታገልን የምንታገለው ይሄ ርኩስ መንፈስ ከስጋና ከደም ጋር የተገናኘ አይደለም፣ መንፈስ ነው። ይሄንን የምናሸንፈበትን ወንጌል ጫማን ተጫሙ የእምነት ጋሻንም አንሱ እያለ ቅዱስ ጳውሎስ ይነግረናል በኤፌሶን ምዕራፍ 6 ላይ። ስለዚህ ለክርስቶስ የሚሆን የነፍስ አሸናፊ ፍሬ ለመያዝ አለብን። አንደኛው ይሄው ሲሆን በተግባር የሚገለጽ የቅድስና ፍሬ 60 100 30 ተብሎ ከተገለጹት ውስጥ የቅድስና ፍሬ እኔ ቅዱስ እንደሆንኩኝ እናንተም ቅዱሳን ሁኑ ሮሜ ምዕራፍ 6 ቁጥር 22 ላይ ሰው ቅድስና መንገድ ሲያገኝ ከሞት ነፃ ይሆናል። ዘላለማዊ ከሆነው ሞት ነፃ ይሆናል። የዘላለማዊ ሕይወትን ነገር ማግኘት ይጀምራል። ስለዚህ በተግባር የሚገለጽ የቅድስና ሕይወት በንባብ ብቻ ሳይሆን በተግባር ሊገለጽ የሚችል ሌላው ያለንን ነገሮች በማጋራት የማካፈል ፍሬን ማፍራት አብዝቶም ያበዛ ነገር ማካፈልን ይለምዳል። ማካፈልን ለዚህም ሮሜ ምዕራፍ 15 ቁጥር 25 ላይ 27 ላይ እንደሚነግረን ማካፈል መልመድ የሚሰጡ ሰዎች በኋላ ጸጋ ያላቸው ማካፈልን መልመድ። ሰው የሚያካፍለው ከኪሱ ያለውን ነገር ብቻ አይደለም፣ ዕውቀቱንም መልካም ሰብዕናውንም ማካፈል ይችላል። ለዚህ ነው አንደኛው ፍሬያችን ይሄ ነው። ሌላው ደግሞ የመንፈስ ፍሬ፣ ትልቁ ነገር ይሄ ነው። የመንፈስ ፍሬ በስጋ የምናፈራው ፍሬ ብዙ ጊዜ በዓለም ላይ መከራን ሲያመጣብን ሕይወትን እንድናገኝ አላደረገን። ቅዱስ ጳውሎስ በገላትያ ምዕራፍ 5 ቁጥር 22 እስከ 23 ላይ ስለ መንፈስ ፍሬ ይነግረናል። ከዛ በፊት ግን
ቁጥር 16 ላይ እላችኋለሁ በመንፈስ ኑሩ እንጂ የሥጋችሁን ፈቃድ አታድርጉ። በመንፈስ ኑሩ እንጂ የሥጋችሁን ፈቃድ አታድርጉ። ሥጋ መንፈስ የማያሻው ይሻልና፣ መንፈስ ሥጋ የሚያሻውን ይሻልና የማያሻውን ይሻልና የምትሹትንም እንዳታደርጉ እርስ በርሳችሁ ይጣላሉ። የምትሹትን እንዳታደርጉ እርስ በርሳቸው የሥጋ ፈቃዳትና የነፍስ ፈቃዳት ይጣላሉ። የመንፈስ ፈቃድ የምትከተሉ ከሆናችሁ ከኦሪት ወጣችኋል ከነበረው የሥጋም ስራውንም ይታወቃል፣ የሥራ ሥጋውንም ይታወቃል። ስለሱም የሥጋ ፈቃድ የሚባሉት እነሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ስራይ ማድረግ፣ ማጣላት፣ ኩራት፣ የምድርን ጌጥ የሚሆኑ ቅናትና ቁጣን፣ ጥርጥርን፣ ክፋትን፣ ምቀኝነትን፣ መግደልን፣ ስካርን ይህንን የመሰሉት ሁሉ የሥጋ ፈቃዳት ናቸው። እነዚህ የሥጋ ፈቃዳት ደግሞ አስቀድሜ እንደነገርኳችሁ ይህ የሚደረገው ይህንን የሚያደርጉ ሁሉ እነዚህን የሥጋ ፈቃዳትን የሚያደርጉ ሁሉ የእግዚአብሔር መንግስትን አያዩም ማለት እንኳን ሊገቡ የእግዚአብሔር መንግስትን አያዩም። የመንፈስ ፍሬ ግን እነዚህ ናቸው አለ። የመንፈስ ፍሬን ማፍራት ነው አሁን የሚጠበቅብን። የመንፈስ ፍሬ የሚባሉት ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ምጽዋት፣ ቸርነት፣ እምነት፣ ገርነት እና ንጽህና ናቸው ብሎ ይነግረናል። እነዚህም ባደረግን ጊዜ ደግሞ ከዚህም እነዚህ ህግ የሚበልጥ ከነዚህ ህግ የሚበልጥ የለም። በኢየሱስ ክርስቶስ ያመኑ ግን ሰውነታቸው ከምኞትና ከኃጢአትም ለዩ ይላል። ከኃጢአትና ከምኞታችን ከስጋዊ ምኞት በለየን ጊዜ በመንፈስ ጸጋ ማደግን እንጀምራለን። የፍቅር ሰዎች ነው። ደስ አለብን። ብናጣ ሁሌ ደስ ይለናል። ያገኘን ያህል ሆኖ ይሰማናል። እንዲሁም ደግሞ ትዕግስተኞች እንሆናለን። ትዕግስት የምናጣ ነው። ምጽዋትን የምንሰጠው ይሆናል። ቸሮች እንሆናለን። እምነት ይገለጽብናል። ገራገርና የመጨረሻው ደግሞ ስጋ ንጽህና የነፍስ ንጽህናን ደግሞ መያዝን እንጀምራለን። ስለዚህ ከፍሬዎች መካከል አንዱ የመንፈስ ፍሬ ተብሎ የተገለጸው ቅዱስ ጳውሎስ የነገረን የደስታ ሰዎች መሆን፣ ሰላምን መያዝ፣ ፍቅርን መያዝ፣ ትዕግስተኞች መሆን። ሌላው መልካም ፍሬ ደግሞ ተብሎ የተገለጻለ መልካም መሆን፣ መልካምነት፣ ደግነት፣ ቅንነት። አሁንም ቅዱስ ጳውሎስ የወደ ቆላሲስ ሰዎች ምዕራፍ 1 ቁጥር 10 ላይ ይሄን ይነግረናል። የመጨረሻው መልካም ፍሬ የተባለው የማመስገን ፍሬ፣ ማመስገን፣ ስለተደረገልን ነገር ሁሉ ማመስገን። ዕብራውያን ምዕራፍ 13 ቁጥር 15 ላይ ያልተደረጉልን ነገሮች የሉ እየዘነጋን ነው እንጂ እግዚአብሔር ያላደረገልን ነገር የለም። እንደው አበው ሲናገሩ ታሞ የተነሳ እግዚአብሔርን ረሳ ይላሉ። ብዙ ነገሮች ተደርገውልናል። ለተደረጉልን ነገር እስኪደረግልን ድረስ ብዙ ልመናዎች አቅርበናል። ከተደረገልን በኋላ ግን ምስጋናውን ረስተዋል። ምናልባት ለጊዜው ብቻ ያንን ምስጋና እናቀርብ። ምስጋና ዘላለም ነው። የምስጋና ፍሬ ማቅረብ እንዳለብን ፀሐይን አውጥቶ ለኛ ብርሃንን የሰጠን አምላክ ምስጋና ይገባዋል። በእምነት የምንገለጽ ሰዎች ከሆነ የጎደለብንን ነገር ሁሉ ያነሳልን አምላክ አለና እሱን ማመስገናል። እነዚህ ናቸው የመንፈስ ፍሬዎች ወይ ደግሞ አንድ ሰው ላይ ፍሬን ማፍራት አለባቸው ተብሎ መልካም ምድር ከሆነ እነዚህ ልናፈራ ይገባናል። የመጨረሻው እንደማጠቃለያ የምሳሌው አገላለጽ በሕይወታችን ላይ ታዲያ ምን ይመስላል? እነዚህ የተገለጹት አራት ምድሮች በእኛ ሕይወት ላይ ሊገለጹ የሚችሉት ምን ይመስላሉ? በምን አይነት መልኩ ነው የቀረቡት ነው? እንደ መንገድ ዳር እንደወደቀው ምድር ወይ ደግሞ መንገድ ዳር ዘሩ የወደቀበት ምድር ካል ለጊዜው ጊዜያዊ ወይም ለረጅም ጊዜ ልባችንን ለማደንደን ሂደት ውስጥ እንሆናለን። ለጊዜው ረጅም ሰዓት ያደነደንን የሰማነው ነገር ሁሉ የሰማነው ነገር ሆኖ እናገኘዋለን። ሁለተኛው የጭንጫ መሬት ነን። የጭንጫ መሬት መስሎ የምናየው ደግሞ ስደት ወይም ፈተና በሚመጣብን ጊዜ ልንወርቅ እንችላለን። በዚህ ሰዓት ልንወርቅ ያን ጊዜ ጎበዝ የሆነ ሰው አንሳኝ ብሎ መለመን ይኖርበታል። ሶስተኛው እንደ ሾካማው ምድርም ልንሆን እንችላለን። ያን ጊዜ ብዙ ፍሬ ማፍራት አንችልም። ፍሬ የሚባል ነገር የለብንም። የመጨረሻዋ ግን እንደ መልካሚቷ ምድር መገለጥን እንመኛለን። እንደዛ የምንሆን ከሆነ መልካምና የተከበረ ልብ ይኖረናል። በጣም ክቡር የሆነ ልብ። እግዚአብሔር የሚፈልገው ትልቁ ነገር ልብን ነው፣ ውስጥን ነው የሚፈልገው።
ከኛ ትልልቁ ነገሮች ልብ እንደ ልብ የሆነ ብሎ ነው ቅዱስ ዳዊትን የተናገረው። በመልካሚቷ ምድር ከተመሰለን ሁላችንም በመልካምና በተከበረ ልብ ውስጥ እንኖራለን። ቃሉንም መረዳት እንችላለን። የሚነገረውን ቃል መስማት ብቻ ሳይሆን አዳምጠን መረዳት እንችላለን። የመጨረሻው ትዕግስተኞች፣ መከራም ቢመጣብን በሾህማ አካባቢ የወደቀው መሬት ላይ የወደቀው እንደዛ አይነት ምሳሌ አይደለም የኖረው። በመከራ ጊዜ መነሳት እንችላለን። ዓለም በፈተና በሆነበት ሰዓት የእግዚአብሔርን ቃል ሰምተን እንጽናናለን። ፈተናው ከተነሳ በኋላም እንጽናናለን። ሁሌ አምላክን እናመሰግናለን። መልካም ምድር ተብሎ የተገለጸው ነው። ስለዚህ እግዚአብሔር አምላካችን ሶስቱን ከመሆን አውጥቶ ሶስቱን ምድር ምሳሌ የኛ ምሳሌ ከመሆን አውጥቶ መልካም ምድር የምትባል የተከበረች ልብን እንዲሰጠን የአምላካችን ቅዱስ ፈቃዱ ይሆነልን። በቸርነቱ አምላካችን ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። በዓለም ላይ የወደቀውን ቸነፈር ሁሉ ያንሳልን፣ ሀገራችንም ሰላምን ይስጥልን፣ ነፍሳተ ሙታንን ይማርልን።